ኢትዮጵያ እንደ ትናንትናው አይደለችም። ብትፈልግም ባትፈልግም አይደለችም። ምን አሳካችሁ ላላችሁ በሚቀጥለው ምርጫ ብልጽግና ቢሸነፍ በማግስቱ ጀነራሉ በማግስቱ ጠቅላይ ሚኒስትር ደህና ሰንበት ብሎ ከተመረጠው ጋር ይቀጥላል። አይጠጋጋም ካንተ ጋር። እንደ ትናንትናው የፓርቲ ጠባቂ ሳይሆን የኢትዮጵያ ጠባቂ አርሚን የገነባ ነው። ከወደቅ ጥሎ ይሄዳል ከመጣው ጋር። አረብ ከአረብኛ የመጣ ስፔን ከስፔን የመጣ እንግሊዝ ከእንግሊዝ የመጣ ፈረንሳይኛ ከፈረንሳይኛ የመጣ አንድም አፍሪካዊ ቋንቋ የለም። በአፍሪካ ብቸኛው የራሱ አልፋቤት ያለው ቋንቋ አማርኛ ብቻ ነው። ግን አይቀበሉም። ለምን? ደሃ ስለሆንክ። ግድ የለም አንድ አፍሪካዊ ቋንቋ ይሁን አይሉ። ብልጽግና ሲመጣ ግን ታያለህ። አንተ እያየ ይሆናል። ይሁን ሲት ዋው አብይ አህመድ እኔ ያንተ ወዳጅ ነኝ፣ ሞገስ ነኝ። አይታወቅም ባገኝህ ደስ ይለኛል። በአካል ቢመቻቸልኝ ነገሮች በጣም እዚህ ምድር ማግኘት ከምፈልጋቸው ሰዎች አብይ አህመድ ነው። በጣም ነው የምወደው። በቃ አስተሳሰቡ ደስ ይለኛል። ስለ ሀገሩ ያለበት ፍቅር ምን አለበት አብይ አህመድ የኛ የኤርትራኖች መሪ ቢሆንልን ብዬ እመኛለሁ ሁልጊዜ። ምክንያቱም የኛ መሪ ታውቃላችሁ ሰነፍ መሪ ነው። 34 ዓመት ኤርትራ ምንም ኋላ ቀር አደረጋት። እኛ መሪ የለንም፣ መንግስትም የለንም። ታውቃላችሁ አይደል? ኤርትራኖች መንግስት የለንም። ሽፍታ ነው ኢሳያስ ማለት። ሽፍታ፣ ዘራፊ፣ ሌባ፣ ለጥቅሙ የሚኖር ስልጣን የሚወድ ነው። መሪ ማለት አብይ አህመድ ነው። ለሀገር የሚተርፍ ለትውልድ የሚሸጋገር ነገር የሚሰራ ማለት ነው። ስለዚህ ተጠንቀቁ። በተለይ ኢትዮጵያውያኖች አንዳንድ ሰዎች አላቸው። አንዳንድ ኢትዮጵያውያኖች አብይ አህመድ የማታከብሩት፣ የምትሳደቡት፣ የምታቃልሉት አያቸዋለሁ በዚህ ሚዲያ ላይ። ኧረ ተመስገን በሉ፣ ኧረ ተመስገን። ወይም ደግሞ ኢሳያስ ውሰዱልንና አብይ ስጡን። ግልጽ ነው። እኔ የምናገረው ነጭ ነጯ ነው የምናገረው። ኢሳያስ ውሰዱልን፣ አብይ ስጡን። ወይም ደግሞ አንድ የሞክሩት ኢሳያስ ማለት ነው። አንድ የሞክሩትና ከዛ የአብይ አህመድ ጥሩ ነገር ይታያቸዋል ማለት ነው። ኤርትራ ውስጥ እኮ ታውቃላችሁ ከ5000 በላይ ናቅፋ በቀን መውጣት አትችልም። ኤቲኤም የለም፣ ኢንተርኔት የለም፣ ህገ መንግስት የለም፣ መብቴ ነው ምናምን የሚባል ነገር የለም። ኢሳያስ ያለው ነው የምታደርግ። አታውቁም እንዴ? ታፍኖ እኮ ነው የሚኖረው የኤርትራ ህዝብ። እንደዛ ብትሆኑ ምን ትልሉ ነበር? አብይ አህመድ ነፃነት ሰጣችሁ። የሃይማኖት ነፃነት አለባችሁ። ኤርትራ እኮ የሃይማኖት ነፃነት የለም። ስለዚህ ለምንድን ነው የምታማርሩት? ለዚህ ጥሩ ሰውዬ አያችሁት? ምንድን ነው ያላችሁት? እኔ ለሀገር የሚጠቅም ነገር ነው የምሰራው፣ ለስልጣን አይደለም። በቃ ሌላ መንግስት ቢመጣም አሁን ሌሎቹ ጀነራሎች ምናምን ቻው ነው የሚሉኝ ለኔ። እንደዛ ነው አሁን እየሰራን ያለ ነው እያላችሁ ነው። ቲፒኤልኤፍ ግን እንዴት ነበር የሚሰራው? ለጥቅሙና ለስልጣን። በምን ታውቃላችሁ መሰላችሁ? ቲፒኤልኤፍ ህወሓት ልክ ከአዲስ አበባ ሲባረር እኛ ኢትዮጵያውያኖች አይደለንም ትግሬዎች ናቸው፣ ትግራይ ሀገርን አላረጋተን አለ። አኮረፈ። ለምን? ለሀገር አይደለም የሚሰራ ነበር ማለት ነው፣ ለስልጣን ነው የሚሰራ ነበር። ምክንያቱም ከ27 ዓመት ኢትዮጵያ ይመራ ነበር አይደል? ስለዚህ ሌላ መሪ መጣ። እሺ ብሎ መገዛት ነበረበት። ለሀገር ቢሰራ ኖሮ ለምን ያኮርፋል? ለምንድነው እንቅልፍ የሚያሳጡት ለአብይ አህመድ? ለሀገር ስለ አይደለም የነሱ ስራ፣ ዘርፊያ፣ መገዳደል፣ እንደዛ ነው ስራቸው። ስለዚህ ልክ ከስልጣን ከተባረሩ አኮረፉ። ህፃውንቶች ናቸው ህወሓት፣ ህፃኖች እንጂ ለሀገር የሚሰራ ሰው ለምሳሌ ኃይለማርያም እዩት። ኃይለማርያም ለሀገር ነበር የሚሰራ። በቃ አብይ አህመድ እንካ ብሎ በሰላም ሰጠው። አላኮረፈም፣ አልተጨነቅም። እስካሁኑም ከአብይ አህመድ አንዳንድ ጊዜ አየዋለሁ። እንደዚህ ነው ትክክለኛ ሰዎች ማለት ነው። ቲፒኤልኤፍ ግን ለጥቅም ለስልጣን ነበር የሚሰሩ። ስለዚህ እንደ አብይ አህመድ በታሪክ በኢትዮጵያ የተነሳ መሪ የለም። እኔ የነገርኳቸው ነው። እንደ አንድ ኤርትራዊ ስሙኝ፣ አልተከፈልኩም ወይም ሌላ እንዳታስቡ አልተከፍለው ነው ወይም እንደዛ አይደለም። እኔ ቅን ሰዎች ሳይ አደንቃለሁ፣ ከድሮ ጀምሮ ማለት ነው። በፖለቲካ ይሁን በመንፈሳዊ ጉዳይ መልካም አስተሳሰብ ያለባቸው ሰዎች እወዳለሁ፣ አደንቃለሁ ማለት ነው እንጂ እኔ ዘረኛ ብሆን እንዴት ተደግፈዋለሁ ለአብይ? እኔ እኮ ኤርትራዊ ነኝ። እኔ ግን ዘረኛ አይደለሁም፣ ሰማያዊ ነኝ። እኔ በምድር ኤርትራዊ ነኝ፣ ግን ሰማያዊ ነኝ። እኔ በቃ ጥሩ ነገር የሚሰራ ሰው ደስ ይለኛል። ክፉ ሰው ደግሞ አልወድም።
ስለዚህ ዛት ነው ኢሳያስ መቃወሙ። ክፉ ነው፣ መልካም ነገር አይወድም። እና ኢትዮጵያውያኖች ደጋግሜ እየነገርኳችሁ ነው፣ ያ በእጃችሁ ያለ ወርቅ አታቅልሉት። ዲሞክራሲ ነፃነት ስለሰጣችሁ አትስደቡት። እንደ በስማም ማለት አለባችሁ፣ ተመስገን ማለት አለባችሁ። እኛ ኤርትራውያኖች በስቃይ ነው እየኖርን ያለ ነው። እንደ አብይ አህመድ መሪ እንዲሰጠን እግዚአብሔር ጸሎት እየጸለይ ነው። በመነጋገር የሚያምን ጀግና አብይ አህመድ ማለት ጀግና፣ በመነጋገር የሚያምን ኑ እስቲ ተቃወሙኝ፣ ኑ እስቲ ሞጉትኝ የሚል እኮ ነው። ኢሳያስ ደግሞ አይደለም ተናግረህ እንደዚህ ያስብሃል ብሎ እኮ ነው የሚያስብህ። ጫወታለህ፣ ትቀልዳለህ። እንደ አብይ አህመድ በታሪክ የሚደገም መሪ የለም። 1000 ዓመት ቢገዛችሁ ኢትዮጵያውያኖች ለእናንተ ይጠቅማቸዋል እንጂ አይጎዳቸው። ማለት የሚሰራው ስራው እኮ ነው የሚናገረው፣ ፍሬው። ስለዚህ እኔ በጣም ነው የምወደው አብይ አህመድ። አክብሩት። ሼር፣ ላይክ፣ ፎሎው እንዳትረሱ። ቴንክ ዩ